ለኮሌስትሮል መብዛት አጋላጭ ምክንያቶቹ ምንድናቸው? አንደኛ ሰውነታችን ክብደት ከቁመታችን ጋር ያልተመጣጠነ መሆንና ከፍተኛ የሆነ የስብ ክምችት ሰውነታችን ላይ መገኘት ለዚህ ይዳርገናል። በሁለተኝነት የስኳር ታካሚዎች እንዲሁም ደግሞ እድሜ እየጨመረ መምጣቱ፣ ሲጃራ የሚያጨሱ ሰዎች፣ አልኮል የሚጠቀሙ ሰዎች ለዚህ ተጋላጮች ናቸው። ኮሌስትሮል ሰውነታችን ውስጥ የሚገኝ የቅባት ክምችት ነው። ኮሌስትሮል ግን ከምንፈልገው ወይ ደግሞ ሰውነታችን ከሚጠቀመው መጠን በላይ ግን ሲሆን በተለይ ኤልዲኤል የምንለው ደግሞ ትራይግላይሰራይድ የምንላቸው ሁለቱ የኮሌስትሮል አይነቶች በበዙ ሰዓት ላይ ደም ስራችን እንዲሁም ደግሞ ልባችን አካባቢ የተጋረጡ ትልቅ ችግሮች ይኖራሉ። ደም ስርን እንደምንድነው የምናስበው? ብዙ ጊዜ እንደ አንድ የውሃ ማስተላለፊያ ቱቦ እንቁጠረውና በዝገት ምክንያት ውስጥ ያለው ክፍተቱ እንደሚጠበው ሁላ በየሰው እድሜ እየጨመረ በመጣ ቁጥር እንዲሁም ደግሞ ሰውነት ውስጥ ያለው የኮሌስትሮል መጠን እየጨመረ በመጣ ቁጥር ለደም ስር መዘጋት በጣም የተጋለጡ ይሆናሉ። ስለዚህ ያ ነገር በመኖሩ ምን አይነት ምልክቶች ሰውነት ላይ ይኖራሉ? በአብዛኛው ምልክት የለውም። ለዛም ነው ሳይለንት ኪለር የሚባለው። ከስኳር ከግፊት ጋር ተያይዞ ብዙ ጊዜ የመከሰት እድል ቢኖረውም ማንኛውም ሰው ቀጭንም ሆነ ወፍራምም ሆነ እንዲሁም ደግሞ በየትኛውም እድሜ ክልል የተገኘ ሰው ለዚህ ተጋላጭ ሊሆን ይችላል። በተለይ እናት አባቶቹ ወይ ደግሞ ወንድም እህቶቹ በኮሌስትሮል የተጠቁ ከሆነ በህይወት አንድ ጊዜ እንኳን የኮሌስትሮል ምርመራ ቼክ ማድረጉ ተገቢ ነው። አንዴ ግን ምልክቱ ሲመጣ ብዙ ነገሮችን የሚያስከፍለን ይሆናል። ስትሮክ እንዲሁም ደግሞ ልብ ደም ስር መዘጋት፣ ከዛ ውጪ የእግር መቆረጥ፣ ጋንግሪን መዳረግ፣ የተለያዩ የሰውነት ክፍሎች ላይ ደም መቋረጥ እንዲከሰት ያደርጋል። እንዲሁም ደግሞ ትራይግላይሰራይድ የሚባለው የኮሌስትሮል መጠን ሲጨምር ቆሽታችንም እንዲጎዳ ያደርጋል። ለስኳር ያጋልጣል፣ ለኢንፌክሽን ያጋልጣል። የተለያዩ ብዙ ኮምፕሊኬሽኖችን ይዞብን ሊመጣ ይችላል። እዚህ ምን ማድረግ ይገባናል? የጤናማ የሆነ የአመጋገብ ስርዓት እንዲሁም ደግሞ ሬጉላር የሆነ የሰውነት እንቅስቃሴ ማድረግ፣ በቀን 30 ደቂቃ አትሊስት 2 ኪሎ ሜትር እንኳን የሚሸፍን የሆነ እንቅስቃሴ ማድረግ፣ ጂም መግባት ለሚችል ሰው ሳምንት 3 ቀን 45 ደቂቃ ሊፈጁ የሚችሉ የሰውነት እንቅስቃሴዎችን ያማከለ ኤክሰርሳይዝ መስራት፣ እንዲሁም ደግሞ የተጠበሱ ምግቦችን በተቻለ መጠን ለመራቅ መሞከር፣ የአልኮል መጠጦችም የሆኑ የለስላሳ መጠጦችን በተቻለ መጠን ለመራቅ መሞከር፣ እንዲሁም ደግሞ ከኪሎአችን ከተመጣጣኝ የሆነ ክብደት እንዲኖረን የተለያዩ ሜጀሮችን መውሰድ፣ ምግባችንንም ጨምረን አስተካክለን ማለት ነው። ሲጃራ የሚያጨሱ ሰዎች ሲጃራ ቢያቆሙ፣ እንዲሁም ደግሞ አልኮል የሚጠቀሙ ሰዎች ደግሞ በተቻለ መጠን አልኮል መጠቀሙን ቢያቆሙ ኮሌስትሮል የመዳረጉ ሁኔታ ሊቀንስ ይችላል። ዶክተር አሚር መሐመድ እባላለሁ። በኢትዮ ጠቢብ ሆስፒታል የውስጥ ደዌ ስፔሻሊስት ሐኪም ነኝ። አመሰግናለሁ።